ያለ ዘይት ስታበስሉ ምግባችሁ ቀስ ብሎ ነው የሚበስለው። ከብዙ ደቂቃ በኋላ ራሱ የምግቡን የውስጠኛው ፓርት ከፍታችሁ ብታዩት ደረቅ ነው የሚሆነው። በዘይት ስታበስሉ ወሳኝ የሆነ የኬሚካል ሂደት እንዲፈጠር ያደርጋል። ምግባችሁ ቡኒ እንዲሆኑ በማድረግ ማራኪ ጣዕምና መዓዛ እንዲኖራቸው ያደርጋል። ለምሳሌ አትክልቶችን ያለ ዘይት ስታበስሉ ወዲያው የምታንቀሳቀሱት ከሆነ አሮ መጥበሻው ላይ ላይጣበቅ ይችላል። ግን እንደሌላ ጊዜው በሁሉም ዙሪያ የተዳረሰ ወርቃማ መልክ አይኖረውም። አንዲት ቦታ ላይ ብቻ ነው ትንሽዬ ቡኒ መልክ የሚኖረው። በዘይትና ያለ ዘይት የበሰለውን ጎን ለጎን አድርገን ስናወዳደራቸው ልዩነቱ እንደምትመለከቱት ግልጽ ነው። በዘይት የበሰለው የሚያስጎመጅና ሁሉም ክፍሉ የበሰለ ነው። ያለ ዘይት የበሰለው ግን ምግብም የማይመስል ሁሉም ክፍሉ ያልበሰለ እና የምግብ ፍላጎትን የሚዘጋ ነው። በነገራችን ላይ ከቤታችሁ የግድ ማስወገድ ያለባችሁን የዘይት ምርቶች ታውቃላችሁ? የትኞቹንስ ነው መጠቀም ያለባችሁ? ለምን ያለ ዘይት ማብሰል የማይቻል እንደሆነ ካየን በኋላ እንመለስበታለን። የዘይት ዋነኛ ስራው ማረርን ወይም የምግብ መጣበቅን መከላከል ብቻ አይደለም። ዘይት በምግብና በመጥበሻው መካከል ያለውን ጥቃቅን በአይን የማይታይ ቀዳዳዎችን በመሙላት ሙቀት በፍጥነት እንዲጓዝ ያደርጋል። ስለዚህ ዘይት ምግብ ብቻ አይደለም፣ ሙቀትም አስተላላፊ ነው። በሙቀት ማሳያ ስንመለከተው በዘይት የበሰለው ብሮኮሊ ሁሉም ክፍሉ ሙቀት ደርሶታል። በደረቅ መጥበሻ ብቻ የበሰለው ብሮኮሊ ግን ሙቀት የደረሰው ከመጥበሻው ጋር የተነካካው ክፍሉ ብቻ ነው። ከነዚህም በላይ ዘይት እርጥበትን ይቆጣጠራል። እንዴት ካላችሁ ዘይት የማይታይ ጋሻ በመሆን እርጥበትን አምቆ ይይዝና ሙቀት የማብሰል ስራውን እንዲሰራ ያስችለዋል። እንደ ስጋ ያሉ በተፈጥሮ ቅባት ያላቸው ምግቦች ቢሆኑ ራሱ የግድ ዘይት ያስፈልጋቸዋል። ያለ ዘይት ስትጠብሱ ስጋ ውስጥ ያሉ ፕሮቲኖች በከፍተኛ ሙቀት ወቅት ከብረቱ ጋር በመጣበቅ ስጋውን መጥበሻው ላይ እንዲቀር ያደርጋሉ። ዘይት ግን ይህን መጣበቅ ይቀርፈዋል። በተጨማሪም አሁንም ሙቀትን በማሰራጨት ሁሉም የስጋው ክፍል እኩል እንዲበስል ያስችለዋል። ይህ የሚጋገሩ ምግቦች ላይም ይሰራል። ዘይትን ወሳኝ የሚያደርገው ሌላው የምግብ ልስላሴ ላይ የሚያመጣው ነገር ነው። የዘይቱ ቅባት ምላሳችሁ ላይ በመቀባት ምግቡ ለስላሳ እና ምቹ ሆኖ እንዲሰማችሁ ያደርጋል። ያለ ዘይት እንበልና ምግቡ በትክክል ቢበስል እንኳ ደረቅ ሆኖ ነው አፋችሁ ውስጥ የሚሰማችሁ። በዚህም ምክንያት ነው የተጠበሱ እና የሚጋገሩ ምግቦች ሱስ የሚያስይዝ የአፍ ስሜት፣ ልስላሴ እና እርጥበት ያላቸው። የማትጠብቁት ደግሞ ዘይት ኪችን ውስጥ ደህንነታችሁ ተጠብቆ አደጋ እንዳይፈጠርም ያስችላችኋል። እንዴት ካላችሁ ምግባችሁ መጥበሻ ላይ ሲጣበቅ መጥበሻችሁም ምግባችሁም የሚቃጠል ይሆናል። ዘይት ደግሞ ምግቡ እንዲንሸራተት፣ እንዲገለባበጥና ሳይሰባበር ወይም ሳይበጣጠስ እንዲዟዟር በማድረግ የማብሰል ሂደቱ ፈጣን እንዲሆን ያደርጋል። በተጨማሪም ምግብ እንዳይጣበቅ በማድረግ የምግብ ማረርን ወይም የመጥፎ ጭስ መፈጠርን ይከላከላል። ይህ እጅግ በጣም ጠቃሚ ነው። ምክንያቱም የምግብ ተቃጥሎ ማረርና የመጥፎ ጭስ መፈጠር አንድ የጤና ጉዳት ሊያመጣባችሁ ይችላል፣ ሌላው የእሳት አደጋ እንዳይፈጠር ሊከላከል ይችላል። ግን እያንዳንዱ አሁን ያየናቸው ጥቅሞች እኩል የሆነ የሙቀት ስርጭት፣ ጣፋጭ ወርቃማ ቡኒ ቀለም እና የምግብ ልስላሴ አይኖሩም ነበረ ሰዎች አንድ ወሳኝ ግኝትን ባያገኙ ኖሮ። ዘይት ግን ማንም የማይጠይቀው ደግሞም ወሳኙ ጥያቄ ማን ነው ለመጀመሪያ ጊዜ ዘይትን መጠቀም የጀመረው ነው። ምክንያቱም ዘይት ቀጥታ ከዛፍ ወይም ከእንስሳቶች ላይ የሚቀዳ ነገር አይደለም። መጨፍለቅን፣ መጫንን እና የተለያዩ ሙከራዎችን ማካሄድ ይጠይቃል። ስለዚህ ታዲያ እንዴት ከነጅምሩ ዘይትን ምግባችን ውስጥ መጠቀም ጀመርን? እንዴትስ የዘይት ጥቅምና አሰራር ታውቆ የእያንዳንዳችን ቤት ውስጥ ሊገባ ቻለ? ይህንን ለማወቅ ብዙ ሺህ ዓመታት ወደኋላ እንመለስ። በጥንት ጊዜ የነበሩ ሰዎች ፍሬዎች፣ ዘሮች እና የእንስሳት ስቦችን ሲያሞቋቸውና ሲጨፈልቋቸው እንደ ዘይት ያለ ቅባትን ሲያወጡ ይመለከታሉ። መጀመሪያ አካባቢ እነዚህን ዘይቶች የሚጠቀሙት ለመጥበስ ሳይሆን ምግብን ለብዙ ጊዜ ለማቆየትና ለማጣፈጫነት ነበረ። ስጋዎችን እና ሌሎች የሚበሰብሱ ምግቦችን የመቆያ ጊዜያቸውን ለመጨመር የእንስሳት ቅባት ውስጥ ወይም የእጽዋት ዘይት ውስጥ ይከቷቸው ነበረ። የስነ ቅርስ ማስረጃዎች ከ8000 ዓመታት በፊት እዚህ መካከለኛው ምስራቅና ሜዲትራኒያን ውስጥ የሚገኙ ስልጣኔዎች የወይራ ዘይትን ጨምቀው ያወጡ እንደነበረ ያሳያሉ። ዘይቱን የሚጠቀሙት ለምግብነት ብቻ ሳይሆን ለመድኃኒትነትም ጭምር ነበረ። ከዛ ግን እኛ የሰው ልጆች ግብርናን እያዳበረን ስንመጣ ዘይት ከምግብ ማቆያነት አልፎ የምግብ ማብሰል አካል ይሆናል። እንዴት ካላችሁ ምግብን በዘይት ውስጥ ሲያበስሉ ተለምዷዊ ከነበረው መቀቀል ወይም አጠባበስ የተሻለ የምግብ ልስላሴና ቃና ማግኘት ይጀምራሉ። ስለዚህ በዚህ ምክንያት በማብሰል ሂደት ውስጥ ዘይት ወይም ቅባትን መጠቀም ኖርማል ግብዓቶችን ወደ ጣፋጭና አስደሳች ምግብ ስለሚቀይር የሁል ጊዜ ልማድ እየሆነ ይመጣል። ከጊዜ በኋላ በንግድ መስመሮችና በግዛቶች አማካኝነት ዘይት ከተገኘበት ቦታው ወደ ሌሎች ሩቅ ቦታዎች መሰራጨት ይጀምራል። በሮማ
በሮማን ኢምፓየሮች ወቅት የወይራ ዘይት ወደ አውሮፓ መግባት ይጀምራል። ወደ አፍሪካ ደግሞ የፓልም ኦይል ወይም የዘንባባ ዘይት ይገባና በፍጥነት ይሰራጫል። እያንዳንዱ ባህል ውስጥ የሚገኙ የምግብ አሰራሮች ዘይትን ተለምዷዊ ከሆኑት ግብዓቶች መካከል ማካተት ይጀምራሉ። ይህ ደግሞ ሁሉም ባህላዊ ምግቦች ቃና፣ ጣዕምና ልስላሴን ለማግኘት ዘይት ላይ ጥገኛ እንዲሆኑ ያደርጋቸዋል። ስለዚህ በመካከለኛው ዘመን ማለትም ከ5ኛው ክፍለ ዘመን ጀምሮ እስከ 15ኛው ክፍለ ዘመን ዘይት ዓለም አቀፍ ልማድ እየሆነ ይመጣል። ቤት ውስጥ ከሚሰሩ ምግቦች አንስቶ እስከ ፕሮፌሽናል ምግቦች። ታዲያ ዛሬ ላይ ዘይት ከዚህ ከመካከለኛው ምስራቅና ከሜዲትራኒያን ተነስቶ እያንዳንዳችን ኩሽና ውስጥ ይገኛል። ነገር ግን ዛሬ ላይ የምንጠቀመው ዘይት የጥንት ሰዎች ሲጠቀሙት ከነበረው ጋር አንድ አይደለም። እንደ እውነቱ ከሆነ አሁን ላይ ራሱ ሳይቀር ኪችናችሁ ውስጥ የሚገኙት የተለመዱት ዘይቶች ምናልባት መጥፎ ምርጫዎች ሊሆኑ ይችላሉ። ጤናችሁ ላይም ጉዳቶችን የማምጣት እድል አላቸው። ምክንያቱም በድሮ ጊዜ ዘይትን የሚጨምቁት ቀጥታ ከዛፉ ወይም ከእንስሳው ስብ ነበረ። ዛሬ ላይ ያሉ ዘይቶች ግን በፋብሪካዎች ፕሮሰስ የተደረጉ እና የተለያዩ ኬሚካሎች የተጨመረባቸው ስለሆኑ ድብቅ በሆኑ ጉዳቶች የተሞሉ ናቸው። ስለዚህ ይህ ወሳኝ ጥያቄ እንድንጠይቅ ያደርገናል። የትኞቹ ዘይቶች ናቸው በድብቅ እየጎዷቸው ያሉት? የትኞቹስ ናቸው ለማብሰል ደህንነታቸውን የጠበቁት? ስታበስሉ በፍጹም መጠቀም የሌለባችሁ ዘይቶችን ከማየታችን በፊት የግድ ማወቅ ያለባችሁ ነገር አለ። ሁሉም ዘይቶች አንድ አይደሉም። አንዳንድ ዘይቶች በከፍተኛ ሙቀት ወቅት ይሰባበሩና ሴሎቻችሁን ሊጎዱ የሚችሉ ውህዶችን ይለቃሉ። ለምሳሌ ያልተጣሩ ወይም ወዲያው ጭስ የሚያወጡ ዘይቶች በዝቅተኛ ሙቀት ራሱ ጭስ ስለሚያወጡ መርዛማ ኬሚካሎች እንዲፈጠር ያደርጋሉ። ከዚህ በተጨማሪም የምግባችሁን ቃናም ሊያበላሹ ይችላሉ። የወይራ ዘይትን ብንወስድ ከመጠን በላይ ከሞቀ ጭስ ያወጣና መራራ ጣዕምን ያመጣል። በአንጻሩ ግን ጭስ ለማውጣት ከፍተኛ ሙቀት የሚፈልጉ ወይም በቀላሉ ጭስ የማያወጡ ዘይቶች ተመራጭ ናቸው። ማለትም እንደ የተጣራ አቮካዶ ዘይት፣ የተጣራ የሰንፍላወር ዘይት ወይም የተጣራ የለውዝ ዘይት እንደ መጥበስ ላሉ ከፍተኛ ሙቀት ለሚፈልጉ ምግቦች ተመራጭ ናቸው። በትንሽ ሙቀት ጭስ ሊያወጡ የሚችሉ ዘይቶችን ደግሞ ከፍተኛ ሙቀት ለማይፈልጉ ቀላል ምግቦች መጠቀም ትችላላችሁ። ምክንያቱም ይህ ወሳኝ ነገር ነው። አለበለዚያ ጤናችሁ ላይ ጉዳት የሚያመጡ አልደሃይዶችን፣ ፍሪ ራዲካልስ እና ትራንስፋትስ የተባሉ ውህዶችን ሊለቁ ይችላሉ። እነዚህ ውህዶች ደግሞ ከልብ ህመም ጋር እና ከብግነት ወይም ከሰውነት መቆጣት ጋር የተያያዙ ናቸው። አስቀድሜ የተጣራ የሰንፍላወር ዘይት አልኳችሁ ወሳኝ ስለሆነ ነው። ምክንያቱም ያልተጣራ የሰንፍላወር ዘይት፣ ሳፍላወር፣ ቂቤ እና ፍላክስሲድ የተባሉት ዘይቶች ቶሎ ለመበላሸትና ጭስ ለማውጣት የተጋለጡ ናቸው። ዘይቶችን እየደጋገሙ መጠቀምም የበለጠ ሪስኩን ይጨምረዋል። ስለዚህ ደህንነቱን ለጠበቀ እና ጤናማ ለሆነ የምግብ አሰራር የመጀመሪያው ዘይቱ በምን ያህል ሙቀት ጭስ እንደሚያወጣ አወቁ። ከዛ መጥበሻችሁን ቀስ ብላችሁ ጊዜ ወስዳችሁ በትንሽ ሙቀት በማሞቅና ሙቀቱን በመከታተል ከፍተኛ ሙቀትን አስወግዱ። በመቀጠል ዘይትን እየደጋገማችሁ አትጠቀሙ። ሌላው ዘይትን ስታስቀምጡ ቀዝቀዝ ያለ እና ጨለም ያለ ቦታ አስቀምጡ። እናንተ በምን አይነት ዘይት ነው የምታበስሉት? መልሳችሁን ጻፉልኝ። ስለዚህ በዚህ ቪዲዮ ያለ ዘይት ማብሰል የማይቻል መሆኑን ብንረዳም ጤናችንን ለመጠበቅ ግን ዋነኛው ሚስጥር ያለው ትክክለኛውን ዘይት መጠቀሙ ላይ ነው።